ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ልጅ የማቀፍ ጉጉት አለን በጣም መድኃኒት ከተወሰደች ችግር የለውም ልጅ መውለድ ይቻላል ማሳደግ ይቻላል ጤናሞች ናችሁ ስለተባለ በቃ ሙሉ እንዴት ነው ሙሉ ጤናማ ስሜት ተሰማን ስለዚህ መውለድ አለብናል ብንቸገርም እንኳን ልጅ ማየት አለብን ማቀፍ አለብን በቃ ልጅ የሞተው ሰው ቶሎ ማርገዝ አለበት እያሉ በጣም እየገቡ ሰዎቹ ድፍረት እየሰጡንም ነበር ስለዚህ ከዚህ የተነሳ ያው ተረገዘ ደስተኛ ሆንኩኝ እሷም ደስተኛ ነች ይሄ አልፈልግም ይሄ ፈልጋለሁ የሚባል ነገር የለም ይሄ አማረኝ ይሄ አላማረኝ የለም እኔ ግን ደስ ያለኝ ነገር ያው እንደው እንደ አፈራርቄ ይዤ ገባለሁ ለመድኃኒት እየሄደች እያለች ያው እርግዝናው እየገፋ ሲመጣ ክትትል ማድረግ በዛው ጀመረች ያው የመጀመሪያ መንትያ ልጆች እንደሞቷት ነገረች ደሞ ሲታይ ሾተ ላይ አለብሽ የሚለው ተነገራ ሾተ ላይ ምንድነው ስትላቸው አይ ልጅ ከወለች በኋላ ወለች ያለሽ ከወለች በኋላ ግን ማደግ እንደማይችል በቃ አንቺ የምትወልጂው ልጅ ከመሞት ባሻገር በህይወት መኖር አይችልም ብለው ነው የነገሯት በአምስተኛ ወር ላይ የምጥ መርፌ ሰጣትና ትውለድ ለምን ሾተ ላይ ስላለባት ይሄ ልጅ ማደግ ስለማይችል ብለውን ነበር ዶክተሮች ምን አድርጌ ነው ፈጣሪ ሆይ ይሄ ትላንት በደሌ ይቀራል አልከኝም እስከማለት ድረስ የደረስኩበት ለምን እኔ ልጅ አይደለሁም እስከማለት ድረስ የደረስኩበት ነገር አለ ፖዚቲቭ ነኝ ትላንትና እነዚህ ሁለት ልጆች እዛ ጋር ቀብሬ መጣሁ ገና ሶስተኛ ደግሞ ይሄ ለምን ይደገምብኛል ለምን ይሆንብኛል ይሄ ደግሞ የሷ ጤንነትስ ይሄ ለምን ይሆናል በአምስተኛ ወር ገና ይሄኛው ለምን በምጥ መርፌ ተወቅቶ ለምን ይሞታል በቃ ከእንግዲህ በኋላ የልጅ ያለኝ ስሜትና የልጅ ያለኝ ናፍቆት በቃ ሞተብኝ ወልዶ ማሳደግ ለኔ በቃ እድል ፈንታ አይደለም በቃ የኔ እድል ፈንታ ይሄ አይደለም በቃ የማለት ውስጤ በቃ ሮሮ የማሰማትን በውስጤ ለራሴ ለሷ ግን እኔ ምንድነው ሚሉሽን ሁሉ እናደርጋለን ምንም ችግር የለውም አንቺ ብቻ አትጎጂ ጉዳት ካለው አናደርገው እያልኩኝ ነግራት ነበር ምንም አይነት ጉዳት የለውም የምትመሪው ሲጣታል የዛኔ ነው ትወልዳለች አምጣ ትወልደዋለች ልጁ ብለው ነው የነገሯት ነገሩ ሌላ ሰው ላይ ዞር ለመጠየቅም ጭምር ሌላ ቦታ ከመሄዴ በፊት እሷ ማበረታታት አለብኝ ብዬ እሷን ያበረታታው በቃ ማለት ያለብን ነገር ማድረግ ያለብን ነገር እናደርጋለን ምንም ችግር የለውም ስጋቱ አይግባሽ በሚል ሞራል እየሰጠኋት ቆየሁን በመድኃኒት ወይ በሆነ ነገር የሚመጣ ነበር መሰለኝ ነገር ግን ይሄ የሚመጣው ከዘር ነው በተለያየ ምክንያት ነው የሚመጣው እንጂ ከጸረ ኤችአይቪ መድኃኒት የተያያዘ አይደለም እኔ ያሰብኩት ከዚህ ጋር ተያያዘ መስሎኝ ነበር ነገር ግን ስጠይቃቸው ከዚህ ተያያዘ አይደለም ከዘር የሚወረስ ነገር አለ ከዘር የሚመጣ ነገር አለ በብዙ አይነት መልኩ የሚመጣ ነው እንጂ ከዚህ የተያያዘ ነገር አይደለም ብለው ሲሏት እኔ መድኃኒት ማስጀመር የራሱ በራሴ ጥፋት እንደሆነ ነበር ያየሁት የነበረው ከብዙ እናቶች ባንዷ ውስጥ ይሄን አይነት ኬዝ ይኖራል ብለው አሳምነው ነው የነገሩኝ እግዚአብሔር ለኛ ካለው ልጁ ይደግ ካላለው ደግሞ ይሙት መወለድ አለበት በጊዜሽና በሰዓቱ መወለድ አለበት ከዛ የምጥ መርፌ የሚባል ነገር የሾት ላይ የሚባል ነገር ከእንግዲህ በኋላ ልጅ አያስፈልገንም አንወልድም አይወለድም አያስፈልግም ብለን ነው ደምድመን ቁጭ አልን ምጡሲ ዛት ሲፋፋምባት እኔ ርቀት ስላለሁኝ ተደወለልኝ ታክሲ ከሆነ ታክሲ ላዳ ከሆነ ላዳ ማንኛውም ነገር ይዛችሁ ቶሎ ብላችሁ እዛ ድረሱ እኔ በዛው እንደርስባቸዋለሁ ቀድሜ ደርሳለሁ ብያቸው ሄድኩኝ ነገር ግን እኔ እንደጠበቅኩት ሳይሆን እነሱ ቀድመው ይሄዱ ገና መንገድ ላይ ያለው ልክ እንደገቡ ትንሽ ግማሽ ሰዓት አካባቢ በማይሞላ ሰዓት ውስጥ ነው ወልዳለች ብለው ራሱ ነገሩ በታክሲ ውስጥ በቃ እንዴት ነው ሌላ ነው የሆንኩኝ ያው እንደባለፈው ይሆንባታል ብዬ ነበር እኔ ግምቴ የነበረው ሳይሆን በቃ በጣም በቀለለ መንገድ ወንድ ልጅ ነው ወለደችው ብለው እነሱ ከሷ ጋር ነበሩ ሰዎች ነገሩኝ ከዛ በጣም ደስ አለኝ ያው እነሱ ደርሼ እነሱ ሸኛኋቸው እኔ ደግሞ በዛው ቁጭ አልኩኝ የሆነ ምግብ ነገር በዛው ይዘህና ብለውኝ በዛው ምግብ ነገር ምን ጎርሰው ነገር ይዤድኩኝ ፈሳሽ ነገር ይዤላት ገባሁኝ ያው ልጁ ላይ እንዳይተላለፍ በተለያየ አይነት ምክንያት እንዳይተላለፍ በጡት ወይ በተለያየ ነገር እንዳይተላለፍ የሚሰጠው መድኃኒት አለ ያ መድኃኒት ደግሞ ሰጡት ተጠቅሟል ለልጁ በቃ ማታ ጊዜ ልጄን አቅፌ ነው የሄድኩት እንደውም እሷም አላቀፈችም ለምን
ያው ናፍቆቱ በቃ ይበቃሻል አንቺ ያዝልሽ ነው በሆድሽ ይዘሽ ስለያዝሽ አንቺ ይበቃሻል እኔ አሁን ማነው የተራይ ማቀፍ አለብኝ ብዬ ከሆስፒታሉ አሳቅፎኝ ነው ወጣሁት። እንደሆነ ልጁ ከተወለደ በኋላ ዋና ሙሉ ብር 1000 ምናምን ብር ነው። ስለዚህ አሁን ዳግም ብትወልጂ እንኳን ይሄ ልጅ መሞቱ ስለማይቀር ቢሞት እንኳን ሌላ ልጅ ወልድሽ ጤናማ ልጅ ማሳደግ እንድትቺ ግማሹ እንኳን ካለሽ ክፈይ ሲሏት ያው መጀመሪያን ተስማምተን ስለሆነ ከእንግዲህ በኋላ ልጅ አያስፈልገንም ብለን ስላለን ግማሹ ካለሽ ግማሹ ክፈይና የሾተላይት መርፌ ሰጥሽ ስትባል አይሆንም ብላ ነው ያለችው። ለምን ተስማምተናል በቃ ከእንግዲህ በኋላ ይሄ ከሞተ ልጅ አያስፈልገንም የሾተላይት መርፌ አትወጊም የለኝም ባያቸው በቃ ምንም ብሩ አለ ግን መክፈል እንችላለን የለም ባያቸው በቃ እኔ አልፈልግም በቃ ለምንድን ነው ውስጥ ይሮሮ ነው በቃ መሻቴ በቃ ተቆረጠ አለ የልጅ ያለኝ ናፍቆት በቃ የለም ሞቶብኛል በቃ ሐሳቤ ምንድነው በቃ ከእንግዲህ በኋላ የለም ነው ልጅ ማቀፍ ደረጃ አይኖረንም ነው በቃ ድምዳሜ ነው የራሴ ድምዳሜ ነው። በህይወት ማየታችን እኛ እንደው ሞቶ የሚወለድ ነበር የመሰለን አለ መሞቱ ራሱ ደስተኛ አደረገን። መድኃኒት ሰጥቶታል። በ3 ወር ተመልሳችሁ HIV ምርመራ ይደረጋል አሉን። ከኛ ጋር እንደ ሰው ሆኖ መሞቱ ራሱ ለኛ ትልቅ እድል ሆኖ ነው አቅፍ የወጣሁት። ለዛ ነው አረ እግዚአብሔር የሰጠን ልጅ ነው አይሞትም ከማለት ውጪ ይሞታል። ውስጤ ግን ፍርሃት አለው። የውስጤ ፍርሃት እንዳለ ሆኖ ለሷ ግን ይሄን ሐሳብ አልሰነዝርላትም። ያው ስራ ወጥቼ ማታ ነው የምገባው። አላምንም ካሁን ይደወላል ነው የምለው። ለምን ታሞ እንደማይሞት ነው እኔ ሐሳቡ ያው ደም ኬዝ ነው ስለተባለ ብቻ ቶሎ ሳይታመም እንደሚሞት ነው የማስበው። በቃ ካሁን ይደወልልኝ ይሆናል። እሷም በውስጧ የራሷ ፍርሃት አላት፣ እኔም በውስጤ የራሴ ፍርሃት አለኝ። ያው ሁለታችንም እንተያያለን። በእንዴት ነው በመናየው ልጅ በመናየው ሰዓት የሆነ የራሳችን ነገር አለን። ምን ያደርጋል በቃ ተስፋ መቁረጥ ምን ያደርጋል ያው በቃ የነገ ነው ወይ ከነገ ወዲያ ነው በቃ እንደዚህ በቃ እንዴት ነው ያው እድሜ ለማስቆጠር አቀፈች ለመባል ካልሆነ በስተቀር ያው ሟች ነው አያድግም የሚል ስሜት ነው ከውስጣችን የነበረው። እስከ 3 ወር አለ። ከ3 ወር በኋላ ሄደን ያው የደም ኬዙ መታወቅ አለበት ተብሎ HIV ምርመራ ተደረገ። ከግሩ ተወስዶ ያው በቃ መሄድ ትችላላችሁ ተባልን። ውጤቱ ስንላቸው እስከ 3 ወር ይቆያል። ያው ስጋቴ አሁን ምንድነው እኔ ስለ HIV አይደለም ስጋቴ ሾተላይቱ ይሞታል ነው እንጂ በHIV ይያዛል የሚለው ስሜት የለኝም። ለምን የወሰደችው መጀመሪያ ከእናት ወደ ልጅ እንዳይተላለፍ የወሰደችው መድኃኒት አለ። ሁለተኛ ደግሞ እዚህ ጋር በወሊድ ጥንቃቄ እንደሚያደርጉላት አውቃለሁ። በቃ በሌላ በጡትም ይተላለፋል ብያለም እሷም ጥንቃቄ ታደርጋለች። ስለዚህ ብዙ ነገሮች ስላለ ስለ HIV ምንም አይነት ፍርሃትም ስጋትም አልነበረኝ። የነበረኝ ምንድነው ካሁን ይሞታል ሾተላይቱ ነበር። ያው በ3ኛ ወር ሄድኩት እኔ ብቻ ነኝ። ሲሄድ ደግሞ ዳግም መመርመር አለበት አሉኝ። ሁለተኛ ያው የነሱ የስራው ልምድ የልጅ ህፃን ልጅ የመጀመሪያውና ያሁኑ እኩል ስለማይሆን ምናልባት በመከላከያውን ስለሰጡት የሱ አቅም ምናክል እንዳለ ለማወቅ ይሆናል ብዬ ነው ያሰብኩት የነበረው። ያው ሁለተኛ ምርመራ በኋላ የሁለቱም ውጤት ለመውሰድ ሄድኩት እኔ ነኝ። ልጁ አለበት መድኃኒት አልወሰደችም ወይ በርግዝና ጊዜ ሲሉኝ ወስዳለች። ብዙ ነገር ከጠየቁኝ በኋላ ታዲያ እንዴት ሊተላለፍ ቻለ አሉ። እኔ ለራሴ ጥያቄ ሆነብኝ። በቃ ለምን ይሄ ይሆናል? ትላንት ከሾተላይት አልፈን ገና ደግሞ ይሄን ሁሉ ነገር ወስደ አሁን ደግሞ ከHIV ጋር የኛ እድል ለምን ይገጥመዋል? ልጅ ምንም ባላደረገበት ምንም ባልሰራበት እኛስ በሰራ ነው እኛስ ባደረግ ነው ቢሆንብንም ምንም አይደለም። ነገር ግን ይሄ ምንም ማያቀሳ ህፃን ልጅ ለምን የሚለው በቃ ለራሴ ጥንቃቄ ጉለት እሷ ጥንቃቄ ጉለት ይሆናል የዶክተሮች ጥንቃቄ ጉለት ነው ወይስ የተሰጣት መድኃኒት በአግባቡ አልወሰደችም? በቃ ብዙ ነገሮች ውስጥ አይምሮ እንዲገባ አደረገ። እዛው ውስጥ እያለሁ በዛው ደቂቃ ውስጥ እያለሁ ብዙ ቦታ ሄጃለሁ። በቃ ቤት ለመግባት ራሱ በቃ ይሄ ገብቼ እንዴት ነው የምናገራት እንዴት ይሄ ነገር ገለጽ አድርግላታለሁ እያልኩኝ ውስጤ በጣም እንትን አለ። ወደ ቤት መግባትም አልፈለኩም። ግን የት ሄደ ነበር እንዳትለኝ ውስጧም እንዳይሰበው እንዳትጨነቅ የሄድኩበት ምክንያት ስለምታውቀው ሄጄ መጣው ምንም ችግር የለም ይዛችሁት ነው ተብለናል። በቃ ይሄን ሐሳብ ነው የሰጠኋት ለሷ። ለምን እኔ ከምነግራት ይልቅ እዛ ጋር ያለው ነገር እነሱ እንዲነግሯት መጀመሪያም ነገራቸው ነበር። ማበረታታት አለብኝ ከሰማችሁ በኋላ የሚለው ሐሳብ ይዤ አብረን ነው ይሄን ነው እዛም ተነገራት። ልጁ ደግሞ HIV መድኃኒት መውሰድ አለበት ብለው ነገሯት። ተረበሸች። የዛኔ በቃ እንዴት ነው ሙሉ መሆን አቃታት። በቃ ተበረከረከች እንደሆነ ጭራሽ በቃ እንዴት ነው ልጁ እስከ ቤት ሁሉ ድረስ እኔ ነኝ ይዤ ሄድኩት። ስንሄድም በትራንስፖርት ነው መነጋገር የለም ምን የለም እስከ ቤት ድረስ ሁሉ የሾተላይቱ መድኃኒት ስላልወሰደች ይሄ ልጅ በዚህ ምክንያት የተላለፈበት ነው መሰላት የHIVውን። ስለዚህ ይሄ አይደለም ብዬ ነው ያበረታዋት ያለት። እሷ ደግሞ ፈጽሞ በቃ ልትወስደው አልቻለችም።